ከዚህ ቀደም የጻፍነውን x = 1 የሚለውን ስቴትመንት ብንመለከት ይህ ስቴትመንት ሁለት ነገሮችን ይዟል ማለት ነው። አንደኛው x ሚለውን ሲሆን ከዚያም በሁለተኛ ላይ ደግሞ ያለው =1 የሚለውን ነው ማለት ነው። ስለዚህ ይሄን ነገር ተንተነን ስንመለከተው በዚህ በኩል ያለው ወይም x የሚባለው የቫሪያብሉ ኔም ነው ልንል እንችላለን ማለት ነው። ወይም የቫሪያብሉ መጠሪያ ነው ማለት ነው። በዚህ በኩል ደግሞ የምንመለከተው x እኩል ይሆናል 1 ብለናል። ስለዚህ አንድ ደግሞ x ላይ ስቶር የተደረገችው ዳታ ናት ወይም ዳታ ታይፕ ልንላት እንችላለን ማለት ነው። ስለዚህ ከዚህ ጋር ተያይዞ ለቫሪያብል ልንሰጥ የምንችለው ስም ወይም ለአንድ ቫሪያብል ልንሰጥ የምንችለው መጠሪያ ምን አይነት ህጎችን መከተል አለበት የሚለውን እናያለን። ከዛም በተጨማሪ ደግሞ አንድ ዳታ ላይ ምን ስቶር ማድረግ እንችላለን ሚለውን እንመለከታለን። ለምሳሌ በሂሳብ ህግ ቫሪያብሎች ላይ ቁጥሮችን ስቶር እናደርጋለን። በፕሮግራሚንግ ግን ብዙ አይነት ዳታዎችን ስቶር ማድረግ እንችላለን። እነሱ ምን እንደሆኑ በሚቀጥሉት ቱቶሪያል እንመለከታለን ማለት ነው። አሁን ያልኩትን ስጠቀልለው አንድ ቫሪያብል በውስጡ ሁለት ነገሮችን ይይዛል። የመጀመሪያው የቫሪያብሉ ስም ሲሆን ሁለተኛው ደግሞ ዳታ ታይፕ ወይም የሚቀመጠው የዳታ አይነት ነው ማለት ነው። እሺ ለአንድ ቫሪያብል ስም በምንሰጥበት ጊዜ ወይም ለአንድ ቫሪያብል ስም በምናወጣበት ጊዜ የምንከተላቸውን የፓይተን ህጎች ተመልክተን እንመለስ። የመጀመሪያው ህግ በፓይተን ቫሪያብልን በምንጠቀምበት ጊዜ የቫሪያብሉ ኔም አንድ ሲንግል ሌተር መሆን ይችላል የሚለው ነው። ለምሳሌ x ማለት እንችላለን ወይም y ማለት እንችላለን ወይም a ማለት እንችላለን። ግን በፍጹም የፓይተን ቫሪያብል ኔም ቁጥር መሆን አይችልም ማለት ነው። ሌላኛው ማወቅ የሚጠበቅብን ሩል ደግሞ ለፓይተን ቫሪያብል ኔም በምንሰጥበት ጊዜ የምንጠቀመው ሌተር መልቲፕል ካራክተሮችን የሚይዝ ከሆነ የግድ የመጀመሪያው ካራክተር ሌተር ወይም አንደርስኮር መሆን አለበት ማለት ነው። ይህንም ለመረዳት እዚህ ጋር ያሉትን ኤግዛምፕሎች ማየት ይቻላል። ሌላኛው ህግ የሚሆነው ደግሞ ለፓይተን ቫሪያብል ኔም በምናወጣበት ጊዜ ሌተርን ከቁጥር ጋር ቀላቅለን መጠቀም እንችላለን ማለት ነው። ለምሳሌ እነዚህን የቫሪያብል ኔሞች መመልከት ይቻላል። ግን በፍጹም የቫሪያብል ኔም በቁጥር መጀመር አይችልም ማለት ነው። ሌላው በቫሪያብል ኔሚንግ ጊዜ በፍጹም ማንኛውንም አይነት ሳይን ወይም ሲምቦል መጠቀም አንችልም። በቫሪያብል ኔሚንግ ጊዜ ብቸኛ መጠቀም የምንችለው ሲምቦል አንደርስኮር ይሆናል ማለት ነው። ሌላው ከዚህ ቀደም በተነጋገርነው ቪዲዮ መሰረት ቫሪያብል ኔሚንግ ኬዝ ሴንሲቲቭ መሆኑን ማወቅ አለብን ማለት ነው። ሌላኛው ወሳኝና መሰረታዊ የቫሪያብል ኔሚንግ ህግ የሚሆነው ማንኛውንም የፓይተን ኪወርድ ለቫሪያብል እንደ ኔም መጠቀም አንችልም ማለት ነው። ለምሳሌ ከዚህ በፊት ስንጠቀም የነበረውን ፕሪንት የተባለውን ኪወርድ ለቫሪያብል ኔም በፍጹም መጠቀም አንችልም ማለት ነው። እሺ ለቫሪያብል ኔሚንግ የሚያስፈልጉትን ሩሎች በሙሉ ተነጋግረን ጨርሰናል ማለት ነው። በሚቀጥለው ቪዲዮ ኮድ እያደረግን እያንዳንዱን ሩሎች ቼክ የምናደርግ ይሆናል።